ዲስካውንት የሚወጣ ልብስ አልነበረም ግን ይልበሱት 50% እና ከዛ በታች ቅናሽ የተደረገባቸውን አልባሳት ይዘንላችሁ መተናል። ይሄ በጣም የሚወደድ ነው። በትዕዛዝ የሚሰራ ልብስ ነው። ከትዕዛዝ ልብስ የተረፈ ነውና ልበሱ። ይሄም ገባ ከዲስካውንት አይገርምም? ገባ። በተመሳሳይ ዋጋ ቆንጆ ልብሶች ይዘን መተናል። ይሄ ደግሞ በዚህ ከለር አያምርም? በጣም ሌላኛው ከለሩ ነው። እስካሁን ያወጣንላችሁ ለአዲስ አመታችሁ የምትዘንጡበትን ነው። በአርቡ እየተገረምን ነው። ትልቅ አርብ ነው። ልብስ የሚያቅሰው ጥበብ የሚያቅሰው ያውቀዋል። እና ከተማው ላይ ብታስሱ አንድ ልብስ አታገኙለት። ይሄ አይገኝ። ሰፋፊ ጥለቶች ናቸው። ለትልልቅ ፕሮግራም ይሆናሉ። ዋጋቸው ግን ቅናሽ ነው። እነዚህ ውድ የሚሸጡ የነበሩ ጥለቶች ናቸው። ከዚህ ለምሳሌ ብጀምርልህ ውድ ልብስ የነበረ በጣም የሚያምር ልብስ ቢጫ ታች ያለው ነው። ለአዲስ አመታቸው ጽድት ብሎ መዘነጥ ይችላሉ። በዚህ ቆንጆ የሚያምር ልብስ ነው። ይሄን እንግዲህ በ15,000 ብር ልንሰጣቸው ነው። ይልበሱት። በጣም የሚያምር ልብስ ነው። ጽድት ያለ ልብስ ነው። ምንም የማይወጣለት ልብስ ነው። ተመቶ የተሰራ ነው። ቆንጆ የሚያምር ልብስ ነው። የፎቶ ልብስ የነበረ የሆነ ሰዓት ላይ በጣም እየተፈለገ የነበረ ልብስ ነው። አሁን ደግሞ ዲስካውንት አውጥተንላችኋል። ውሰዱና ልበሱ እያልናችሁ ነው። ነጠላው ራሱ ቆንጆ ነው። ጽድት ብሎ የተሰራ ነው። ይሄ በጣም ቆንጆ ልብስ ነው። እንግዲህ አይለፋችሁ። ሌላ ደግሞ የሚያምር ልብስ ቀይ ልብስ ጽድት ያለ ልብስ ያዙት። መካከለኛ ልብስ የምር ቀይ ልብስ የማይወድ ሰው አለ ብዬ አላስብም። ለፕሮግራምም ስለሚያዘንጥ ድምቀት ነው። እዚች ላይ በቃ ፈርጥ ምናምን ብትናርጎ ዝንጥ ማለት ብቻ ነው። በጣም የሚያምር ልብስ ነው። ከለሩም ነጭ አለው። ቀይ መደቡ ቀይ ነው። ከላይ ያለው ዲዛይን ደስ ይላል። በጣም መስቀል አለው፣ ዳይመንድ አለው፣ የሚያምር ነገር አለው። ከላይ ፍሬሙም በጥቁር ከታችና ከላይ ተዘግቷል። ዲዛይኑ በወጣበት ከለር። ስለዚህ ቆንጆ ልብስ ነው። መርጣችሁ መልበስ ብቻ ነው የሚጠበቅባችሁ። ጽድት ያለ ልብስ ነው። ነጠላውንም እንደምታዩት ነው። ይሄው ከላይ ጣል አድርጌዋለሁ። ተለብሷል። ቆንጆ ልብስ ነው። ጽድት ያለ ልብስ ነው። መርጣችሁ አሰሩ። ዋጋው ተመሳሳይ ነው። እስካሁን ያወጣንላችሁ በ15,000 ብር ብቻ ማለት ነው። 15,000 ብር ይሄን የሚያክል ልብስ። አዎ እንግዲህ ልበሱ እንዳያልፋችሁ። አሁንም ቆንጆ የሚያምር ልብስ ቢጫ ልብስ፣ በጣም ጽድት ያለ ልብስ ሰፊ ነው። ለአዲስ አመታችሁ ይሆናችኋል። ቆንጆ የሚያምር ደግሞ ይሄ ሪጋ ነው። እንትኑ መሀል ላይ ሽሪሚሪ የሚለው ጨርቁ ይለያል ትንሽ። መነኑ ኖርማል መነን አይደለም። በደንብ ለመዘነጫ የሚሆን ነው። አዎ ይሄ በጣም የሚወደድ ነው። በትዕዛዝ የሚሰራ ልብስ ነው። ከትዕዛዝ ልብስ የተረፈ ነውና ልበሱ። መሀል ላይ ያለው ወርቀ ዘቦ ራሱ የሆነ ይሄ ምንድነው 8 ቁጥር የሚመስሉ ዲዛይኖች አሉት አይደል? ከወርቀ ዘቦ ጋር አንድ ላይ ሆኖ የተሰሩ በጣም ነው የሚያምሩት። ልብሱን እንግዲህ ይሄ ለፕሮግራም ለትልቅ ፕሮግራም መሆን የሚችል ልብስ ነው። እዚህ ላይ እንግዲህ ፈርጥም አድርጋችሁ ያለ ፈርጥም ዝንጥ ማለት ትችላላችሁ። ጨርቁ በጣም የሚያምር ዘናጭ እውነት። ዋጋው ተመሳሳይ ነው። 15,000 ብር ነው። ጽድት ብላችሁ ዝንጥ በሉበት። እንግዲህ ነጠላውንም እንደምታዩት በጣም ቆንጆ ነው። ትልቅ ነው። ቁመቱ ስፋቱ ይሄው ያስታውቃል። ትልቅ ነጠላ እንዲህ ስንለካው ረጅም ነው። ለአዲስ አመታችሁ ዘንጡበት። አሁንም ሌላ ቆንጆ ልብስ የሚያምር ልብስ ይሄንንም እንግዲህ በጣም ዋጋው ልብስ ነው። ዋጋውን እያሰብኩ እውነት ነው። ዋጋው በጣም ትንሽ ነው። ግን በቃ ቤተሰቦቻችን ስለሆኑ ይልበሱ ይዘንጡበት እያልን ነው። እንግዲህ ቆንጆ ልብስ ነው። ዲዛይኑም ይሄ 3 አይነት ዲዛይን 3 አይነት ከለር ያለው ነው። ቢጫ አለው፣ አረንጓዴ ያለው፣ ጥቁርም አለው። ጥቁሩ ውስጥ ላይ ስላለ ልብሱን አሳምሮታል። አዎ ቆንጆ ልብስ ነው። አሁን ይሄን መልሳችሁ ብታዙን በዚህ ዋጋ እንሰራላችሁ። አሁን ይሄ ቢታዘዝ አይታሰብም። ግን ዲስካውንት ስለሆነ በደንብ ዘንጡበት። ቆንጆ ልብስ ነው። ጥሩ ምርጫ ነው። ሰፊ ነው። ለየትኛውም ፕሮግራም መሆን የሚችል ልብስ ነው። ምረጡ እንዳያልፋችሁ። እንዲህ አይነት ቆንጆ ልብሶች። ይሄ ልብስ ሌላም ከለር አለው። ይሄ ደግሞ በዚህ ከለር አያምርም? በጣም ሌላኛው ከለሩ ነው። ዲዛይን አለው። ይሄ ራሱን የቻለ መሀል ላይ ግን 2-3 ከለር ነው። ቡኒ፣ ቢጫ፣ ወርቀ ዘቦና ወይን ጠጅ ነው። በጣም የሚያምር ልብስ ነው። ዘናጭ የሆነ ልብስ ነው። አዎ በፈለጋችሁትም በዚህም በፈለጋችሁት መርጣችሁ ማሰራት ትችላላችሁ። ዋጋው ግን ተመሳሳይ ነው። ዲስካውንት ስለሆነ በ15,000 ብር ዝንጥ በሉበት። እሺ ቴዲ፣ አሁንም ቆንጆ የሚያምር ልብስ ዲዛይኑ ራሱ ውስጥ ላይ ያለው መደቡ ቢጫ መሆኑ ከላይ እንትን የለው መደቡ ላይ ምንም አይነት ወርቀ ዘቦ የለው። ከላይ ዲዛይኑ ላይ ነው አልፎ ወርቀ ዘቦ ያለው። በጣም አይረብሽም። ቢጫ መሆኑ ራሱ ዝም ያለ ውበት ያለው ቢጫ ነው። ከላይ ደግሞ ፍሬሙ የተዘጋበት መንገድ ራሱ አረንጓዴና ቢጫ ይሆንና በጣም የሚያምር ውበት ሰጥቶታል ለልብሱ። ውስጥ ላይ ያሉት ዲዛይኖችም
ጽድት ያሉ ቆንጆ ሆኖ ልቅም ብሎ የተሰሩ ናቸው። በጣም የሚያምር ልብስ ነው። ቆንጆ ልብስ ነው። የመነኑንም ጽዳት ልነግራችሁ አልችልም። አርቡም በዛው ልክ በጣም ሰፋ ያለ ነው። ቆንጆ ልብስ ነው። መርጣችሁ ልበሱ እንዳያልፋችሁ። ነጠላው በጣም ውበት አለው። በጣም ነጠላውም ለልብሱ እንደሚመጥን ሆኖ የተሰራ ነው። ልብሱም በጣም ቆንጆ ልብስ ነው። ምንም እንደውም እናንተም ቢካላችሁ ለራሴ እንዳልወስደው የምር በጣም የሚያምር ልብስ ነው። ምንም የሚወጣለት ነገር የለውም። ቆንጆ ልብስ ነው። ጽድት ያለ ልብስ ነው። ምረጡና አሰሩ። እናንተ በወደዳችሁት ከወገብ በላይ አሰራር ሆኖ መሰራት ይችላል። ሌላኛው 100 ቁጥር ልብስ። ይሄን ከለር የማይወድ ሰው የለም። በጣም ብዙ ሰው መደቡ በጣም ተወዳጅ ከለር ነው። ከላይ ደግሞ በቢጫ እስካሁን ያወጣንላችሁ ለአዲስ አመታችሁ የምትዘንጡበትን ነው። ሌላ ወጪ እንዳታወጡ በተመጣጣኝ ዋጋ እንድትለብሱ ብለና በጣም የሚያምር ልብስ ነው። ትልቅ ጥበብ ነው። ባይዘው ይሄ ጥበብ የሚያቅሰው ያውቀዋል፣ ያስታውቃል። ይሄ ውስጥ ላይ ያለው ስራው የእጅ ልቅም ነው። ትልቅ ጥበብ ነው። ዲስካውንት የሚወጣ ልብስ አልነበረም፣ ግን ይልበሱት ቤተሰቦቻችን። ቆንጆ ልብስ ነው። መርጣችሁ እንግዲህ ልበሱ። እስካሁን ያወጣንላችሁ ዋጋ ተመሳሳይ ነው። ይሄ ዲዛይኑ ትልቅ ልብስ ነው። በቀይም አለው። ምረጡና ልበሱ። ቆንጆ ልብስ ነው። ወደ ቤተሰቦች የመረጣችሁ ልበሱ። እነዚህ ልብሶች ዲስካውንት የወጡት በነገራችን ላይ በድንገት ነው። እኔ ሚስጥር ልንገራችሁ፣ እኛ ከመጣን በኋላ ነው እዚህ ድንገት መረጥ የተደረጉት ማለት ነው እንጂ ታስቦባቸው ለዲስካውንት የሆኑ አይደሉም። በጣም በቅናሽ የቀረቡ ናቸው፣ ግን ለእናንተ ይገባቸዋል። እሺ ቴዲዬ፣ አሁንም ለአዲስ አመታቸው ተዘጋጅተን የተቀመጥን አይመስልም ማለት እስካሁን የምናሳያቸው ያለው በቃ ቆንጆ ቢጫ ታች ያላቸው ልብሶች ናቸው። በጣም የሚያምሩ ልብሶች ናቸው። ይሄ ደግሞ ከላይና ከታች ሪጋ ያለው ሻይኑ በጣም ነው የሚያምረው። ፈርጥ ራሱ ያስፈልገው። ከላይና ከታች ሪጋ አለው። ከፈለጉ የታችኛውን ማስቀነስ ይችላሉ። አዎ፣ መሀል ላይ ያለው ጥበብ ራሱን የቻለ ነው። የሚያምር ነገር አለው። ፈርጥ ነገሮች አሉት። ከለር አለ። ከላይ አረንጓዴ፣ ቀይ፣ ዶቃ ከለር ከላይ ላይ አዎ ዲዛይን ሆኖ የወጡ አሉ። መደቡ እስራስ ከለር የሚመስል ነው አይደለ? ውስጥ ያለው መደብ ውሃ ሰማያዊ እንዳይመስላችሁ አይደለም። ብዙ ከለሮች እነዚህ ሰካራም እንላቸዋለን። የተለያዩ አይነት ወርቀ ዘቦች አንድ ላይ ተጠምሮ የሚሰሩ ናቸው። ከዛ ከላይ ላይ ቢጫ አለ። በደንብ ስትነካው ራሱ ያስታውቃል አይደለ? ፈርጥ የሆነ ልብስ ነው። ቆንጆ ልብስ ነው። አርቡንም እንደምታዩት ነው። የአርቡንም ትልቀት ልነግራችሁ አልችልም። ቆንጆ ልብስ ነው። የሚያምር ልብስ ነው። ይሄ ዲስካውንት እንዳያመልጣችሁ። ዝንጥ አድርገን ለአዲስ አመት ሽብርቅ ልናረጋችሁ። ሲለበስ ደግሞ ይሄን ይመስላል። እንዴ አርቡ ዞረኛ። መርጣችሁ ልበሱ። ቆንጆ አድርገን እናንተ በምትፈልጉት ከወገብ በላይ አሰራር አድርገን እንሰራላችኋል። እሺ ቴዲዬ፣ አሁንም ሌላ ቆንጆ ዝም ያለ ልብስ አይደል? ዝም ያለ ብዙ የማይረብሽ መደቡ ወደ ዶቃ የሚመስል ከላይ ደግሞ ሎሚ ከለር አውሱስ አለ ውስጥ ላይ ያለው ቆንጆ ልብስ ነው። የሚያምር ልብስ ነው። ወርቀ ዘቦ የሚባል ምንም የለው። ዝንጥ ብሎ በራሱ በሳዋ ያለቀ ልብስ ነው። ዲዛይኖቹም ጽድት ብሎ የወጡለት ልቅም ብሎ የተሰራ ቆንጆ ልብስ ነው። ዲዛይኑ ደግሞ ደስ ይላል። መሀል ላይ ያለው መስቀል እነዚህ በጣም ነው የሚያምሩትና ዝንጥ የሚያረጋችሁ ቆንጆ ልብስ ነው። መርጣችሁ በዚህ ዋጋ በ15000 ብር አሰርታችሁ ልበሱ እያልናችሁ ነው። እንግዲህ እውነት ይሄ ዋጋ ስለሚገባችሁ ነው። ግን ልብሶቹን እንደምታዩቸው ናቸው። ከእናንተ በላይ ልብስ የሚያቅሰው የለም። በጣም ታውቃላችሁና ቆንጆ ትልልቅ ልብሶችን ያወጣንላችሁ። መርጣችሁ ልበሱ። ሲለበስ በጣም ነው የሚያምረው። ለማጣፊያም በደንብ ይሆናችኋል። ለቤተ ክርስቲያንም ከፈለጋችሁ ቆንጆ ልብስ ነው። መርጣችሁ ልበሱ። እሺ ቴዲዬ፣ በአርቡ እየተገረምን ነው። ትልቅ አርብ ነው። ትልቅ ጥበብ ነው። በጣም ቆንጆ ልብስ ነው። ልቅም ብሎ የተሰራ ልብስ የሚያቅሰው ጥበብ የሚያቅሰው ያውቀዋል። ልቅም ብሎ የተሰራ ነው። የአርቡ ትልቀት ዲዛይኑ ከላይ ያለችው ደረጃ ራሱ ውበት ናት አይደለ? በጣም ታምራለች። ከላይ የወጣችላት እንትን ከለር ኮምቢኔሽኑ ራሱ በጣም ጽድት ያለ ነው። ብዙ አይነት ከለሮች አሉ። ከለር የበዛበት ልብስ ለሚወድ ሰው ደግሞ ቆንጆ ምርጫ ነው። በጣም የሚያምር ልብስ ነው። ይሄ ትልቅ አርብ፣ ይሄ ቆንጆ ልብስ እንዳያመልጣችሁ። ለእናንተ ስለሚገባችሁ ነው ይሄን ቆንጆ ልብስ ያመጣንላችሁ። እዩት። ዞረ ዋጋው አይደለም። እውነት ዋጋው አይደለም ብትሉ የተገዛበት ራሱ ከዚህ ይበልጣል። ግን ስለሚገባችሁ ቆንጆ ልብስ ስለሆነ ከናንተ ስለማይበልጥ ብለን ነው ያቀረብንላችሁ። አዎ እስካሁን ስለቆየን አብረን። ስለዚህ ቆንጆ ልብስ ስለሚገባችሁ ነው። ቆንጆ ልብስ ነው። መርጣችሁ ልበሱ። ነጠላው ደግሞ ከልብሱ በላይ እንዴት እንደሚያምር እዩት። በጣም ውበት አለው። ራሱን የቻለ ትልቅ ነጠላ ነው። እዩት። ነጠላውን እዩት። የምር
የነጠላው ትልቀት እኔ እንደውም አንዷ በቃ ወይ ውጭ ሀገር ያለች ለእናቷ እውነት ጊፍት በቃ ቆንጆ ጊፍት ትስጣት የሚገባ ልብስ ነው። የምሬን ነው። በጣም ቆንጆ ልብስ ነው። ጽድት ያለ ነው። የአርቡ ትልቀት የልብሱ ቁንጅና ልነግራችሁ አልችልም። መርጣችሁ አሰሩ ለቤተሰቦቻችሁ፣ ለራሳችሁም ቢሆን። ሁለተኛ ልብስ ካላችሁን የለንም፣ አንድ ልብስ ነው ያለን። ይሄ ነው ዲስካውንት የወጣው። መርጣችሁ ልበሱ። እሺ ቴዲዬ፣ አሁንም ሌላ በጣም ውብ የሆነ ልብስ። ይሄ 15,000 ነው። ይሄ 15,000 ለቤተሰቦቻችን ይልበሱት ብለን ነው። በጣም የሚያምር ልብስ ነው። እውነት በጣም የሚያምር ትልቅ ጥለት ነው። ትልቅ ጥበብ ነው። ለእናንተ ስለሚገባችሁ ነው። ቆንጆ ልብስ እውነት ስለሚመጥናችሁ ነው። ቆንጆ ልብስ ነው። ትልቅ ጥለት ነው። ከለሮቹ ራሱ የገቡት ከለሮች ሁሉም ተወዳጅ ከለር። ምኑን ጠርቼ ምኑን ልተው? እዩት። ታች ያለውን መቀነስም ትችላላችሁ። መርጣችሁ አሰሩ፣ እንዳያልፋችሁ። ይሄ ዲስካውንት እንዳያልፋችሁ። መርጣችሁ ልበሱ የወደዳችሁትን። እኔ ነጠላው ከምንም ነገር በላይ ነጠላው ትልቅ ሲሆን እኔ ራሴ ደስ ይለኛል። ለእናንተ እኔ ራሴ ግርማ ሞገስ ያለው ነው። ቆንጆ ልብስ ነው። ለማጣፊያም በደንብ የሚሆናችሁ ነው። ቆንጆ ልብስ ነው። እንግዲህ መርጣችሁ ልበሱ። እሺ ቴዲዬ፣ አሁን ደግሞ ቀይ ልብስ ለሚወድ ሰው ይሄም ገባ ከዲስካውንት። አይገርምም? ገባ። አሁን ታውቁታላችሁ። ይሄን በፎቶ ተይዞ ተመቶ የሚገዛል ማለት ብትንም፣ አዎ በፎቶ መጥቶ የሚጠይቁን ልብስ ነው። ቆንጆ ልብስ ነው። አሁን ተወዳጅ ነው። የዘመኑ ልብስ ነው። ምንም የቆየ ምናምን አይደለም። የቆየ ልብስ ያወጣንላችሁ የለም እስካሁን። እንግዲህ ይሄንንም ልበሱት። ቀይ ነው መደቡ። ሙሉ ቀይ በሁለት ከለር ብቻ ነው። ወጥ ከለር ነው እና በጣም የሚያምር ነው። ከላይ ደረጃ አለቻት። ታምራለች። አዎ በጣም ታምራለች። እና ልበሱ። ነጠላውንም ይዩት ሲለበስ እንዴት እንደሚያምር ቆንጆ ልብስ ነው። ምንም ስለ ልብሱ ማብራሪያ አይጠበቅብኝም። ቆንጆ ልብስ ስለሆነ የፎቶ ልብስ ነው። አሁንም ድረስ እየተለበሰ ያለ ልብስ ነው። እየተፈለገ ያለ ልብስ ነው። ነጠላውን ይኸው ማሚዬ። እሺ ቆንጆ ልብስ። ይሄ እንደውም 1 4 5 ልብስ አለ። በብዛትም ከተፈለገ 1 4 5 ልብስ ስላለ መርጣችሁ ልበሱ። በ15,000 ነው። በ15,000 መቼም ሰምታችኋል። የዛሬውን ልብሶች ምንም ሳታወሩ ጥርግርግ አድርጋችሁ ውሰዷቸው። ምክንያቱም ቅድምም ነገራችኋል እንግዲህ ያለ ፕሮግራም ነው ያወጣናቸው። አይናችን እያየ ነው ያለ ፕሮግራም ስለሆነ ምንም ይሄ ነው ብዬ የማወራው ነገር የለም። ትልቅ ጥለት ነው ይሄ ራሱ ትልቅ ጥበብ። አሁን መግባት አልነበረበት። ይሄ ምንም ታስቦበት ቢሆን ምንም ይሄ መግባት ያልነበረበት ልብስ ነው። ግን ይሁን ለእናንተ ስለሚመጥናችሁ ልበሱ። ቆንጆ ልብስ ስለሆነ ትልቅ ልብስ ነው። እውነት አንዳንድ ሰው እኮ ለገበያ ይመስላችኋል እንደዚህ ስናወራ። እውነት ለመናገር እዚህ ቆመን ነው የተመረጡት። የእውነት ምንም ለወሬ ማሳመሪያ አይደለም። እውነታው ይሄው ነው። ይሄው አንድ ላይ ነው ያወጣነው። ቆንጆ ልብሶች ይሆናሉ። በቃ ዲስካውንት ሲባል አንዳንዴ የቀነሰ ልብስ ምናምን ነው የሚመስለው። አይደለም። ቆንጆ ልብሶች ለበዓል መዳረሻ እንድትመርጧቸው እንድትለብሷቸው ብለን ነው። ይሁት ነጠላው ይሁት ዝም ብላችሁ መካከለኛ ስለሆነ ልብሱ ቆንጆ ልብስ ስለሆነ መርጣችሁ እንግዲህ ልበሱ። ሌላ ምንም አንላችሁም። ጥበቡም ነጠላው ቀሚሱ ምንም እንከን የማይወጣለት ቆንጆ ልብስ ስለሆነ ልበሱ። ይሄም በ15,000 ነው። እንጀግመዋለን። ይሄም ዝም ብለን ይሄንንም እንግዲህ ማቅረብ ነው። በ15,000 ብር ይሄን የመሰለ የፎቶ ልብስ፣ ተወዳጅ ልብስ፣ የሚፈለግ ልብስ አሁንም እየተመረጠ ያለ ልብስ ነው። ሁለት ከለር ብቻ ነው መደቡ። አረንጓዴ ከላይ በነጭ ዲዛይኑ የወጣለት ነው። በጣም የሚያምር ልብስ ነው። ውብ የሆነ ልብስ ነው። መርጣችሁ አሰሩ። ምንም አንላችሁ። እሺ ቴዲዬ፣ አሁንም ቆንጆ የሚያምር ሁለት ከለር ብቻ። እችንም ለአዲስ አመታችሁ ቢጫና አረንጓዴ ነገር አይደል? በጣም መጪው አዲስ አመት ነው። ዝንጥ በሉበት፣ ድመቁ፣ ፍክት በሉበት። እንግዲህ ቆንጆ ልብስ ነው። ኦርደር አድርጉን። ቆንጆ ልብሶች ናቸው። ውሰዷቸው። ዲስካውንት ነው። ዲስካውንቱን በነገራችን ላይ ብዙ ደንበኛ ነው ያለን በመላው ዓለም። ቶሎ ካልተወሰደ ያልቃል። ከዲስካውንት ይወጣና ዋጋው ከፍ ስለሚል በዓሉም ስለሚደርስ ያያችሁትን ውሰዱ። ፍላጎቱ ካለ ማለት ነው ውሰዱ፣ ልበሱ፣ ዝንጥ በሉበት። እንግዲህ ነጠላውንም እዩት እንዴት እንደሚያምር። ይኸውላችሁ እንግዲህ ለብሼ እኔ ላይ ማየት ነው። ቆንጆ ነው። የሚያምር ልብስ ነው። ሲሰፍ በደንብ በቃ በፈለጋችሁት ዲዛይን ከፈለጋችሁት በሼፕ
ካልፈለጋችሁም ደግሞ በዝርግፍ በሹራብ ስራ ቆንጆ ሆኖ መሰራት ይችላል። ቆንጆ ልብስ ነው፣ ልበሱ፣ ዝንጥ በሉበት። እሺ ቴዲዬ፣ አሁን ደግሞ ሁለት አንድ አይነት ፈርጥ ያስገባንበት ነው የሚመስለው አይደል? ሻይን ስለሚያደርግ በጣም የሚያምር ልብስ ነው። ፈርጥ አለ። እኛ በመስታወት እያየን ስለሆነ በደንብ ይህ በጣም የሚያምር ልብስ ነው። ሻይኒ ነው፣ በጣም ቆንጆ ልብስ ነው። ቀይ ነው። ምረጡ። ሁለት እህትማማቾች ካሉ ወይ ጓደኛሞችም ካሉ ይሆናቸዋል። ቆንጆ ልብስ ነው፣ መርጣችሁ ልበሱ። በወደዳችሁት አይነት ዲዛይን ቆንጆ አድርገን ሰፍተን እንሰጣችኋለን። ልበሱ፣ ምረጡ። ልበሱ። 15 ናቸው እንዳትረሱ፣ ላስታውሳቸው። ዋጋው ተመሳሳይ ስለሆነ ልበሱ መርጣችሁ። እሺ ቴዲዬ፣ አሁንም ሌላ የሚያምር ቆንጆ ልብስ አካተናል። አሁንም በዚህኛው አረንጓዴ፣ ይሄ ከለር አለ። ከፈለጋችሁ ወይን ጠጅ አለው፣ ቢጫ አለው። ቢጫውን እንደውም ማሳየት እንችላለን አለ። በጣም ጥሩ። ይኸውላችሁ በቢጫውና በአረንጓዴ ሌላም ከለር አለው። ከፈለጋችሁ አስመርጭን ካላችሁኝ አስመርጣችኋለሁ። በውስጥ ፐርፕሉ አለ፣ ይሄ አለ፣ ቢጫው አለ። መርጣችሁ እንግዲህ የወደዳችሁትን ከለር ማሰራት ብቻ ነው የሚጠበቅባችሁ። ይሄም በ15 ነው አይደል? ይሄም በ15 አንጨምርባችሁ፣ በ15 ነው። ልበሱ፣ ዝንጥ ያደርጋችኋል። ይሄ አብሶ ለአዲስ ዓመታቸው ይሄም ይሆናል። ባይዘው ለአዲስ ዓመት አይደል? አረንጓዴ ነው፣ ይሄም ቢጫ ነው፣ ይሆናችኋል። የቢጫው ነጠላ የአረንጓዴውንም ሊያዝልኝ ወይስ ይሄው ቁመቱም በዚህ ያሳያል። ተመሳሳይ ነው። ይሄኛው የአረንጓዴ ነጠላ ነው፣ ይሄኛው የቢጫው ነው። የሚያምር ልብስ ነው። ነጠላው ጽድት ያለ ነው። ቆንጆ ልብስ ነው። የሚያምር ልብስ ነው። መርጣችሁ እንግዲህ የወደዳችሁትን ከለር ስክሪንሻት አድርጋችሁ ላኩልኝ። እኔ ዝንጥ አድርጌ ሰፍቼ ይልክላችኋለሁ። ወይኔ አያምር ጌታ ነው። ይሁን ይልበሱት። አንድ ልብስ ብቻ አይደለም የሚያዙኝ ብዙ ስለሆነ ይልበሱት። በመከራ ግን ለእናንተ ልበሱ። ይሄንንም ይኸውላችሁ በ15,000 ብር ባይዘይ ከተመረጡት አይደለም። ይሄ አሁን ያወጣሁት እና ከተማው ላይ ብታስሱ አንድ ልብስ አታገኙለት። ይሄ አይገኝም። ስሙልኝ እንግዲህ የኛ ቤት ልብስ ነው። ከበፊትም የኛ ቤት ልብስ ነው። የትም ስለማታገኙት ልበሱ። ለአዲስ ዓመታችሁ ዝንጥ ማለት ትችላላችሁ በዚህ ልብስ። አሁን ፊደሌ ራሱ ይሄንንም ዲስካውንት ይለኛል፣ ግን ምክንያቱም እሱ ከወጣ በኋላ ነው ያወጣ ነውና ልበሱ፣ ዝንጥ በሉ። የምር ለአዲስ ዓመታችሁ ይገባችኋል። ጽድት ያለ ልብስ። ነጠላውንም ይዩት። ነጠላውም ትልቅ ነጠላ ነው አይደል? የሚያምር ነጠላ ነው። ለልብሱ እንደሚመጥን ሆኖ የተሰራ ነው። ሁለት ልብስ ብቻ ነው ያለኝ። ውሰዱ። እናትና ልጅ ጓደኛሞች መርጣችሁ ልበሱ። ዝንጥ በሉበት። ለአዲስ ዓመታችሁ በዚህ ልብስ ሽብርቅ በሉበት። የታባቱ ይኸውላችሁ፣ የምር በጣም የሚያምር ልብስ ነው የለበሽው። በጣም ሽክ ያለ ነው ሲያምር። ይሄን በ15,000 ይሆንን እያልን የሚያምር ልብስ ነው። እንደምታዩት ፒንክ በአረንጓዴ ነው አይደል? በጣም የሚያምር ልብስ ነው። ይሄን በ15,000 ብር ሆነ። አዎ ውሰዱት፣ ልበሱት። ይሄው በሹራብ ስራ ነው። ከወገብ በላይ የተሰራው ደረጃ ያለው ልብስ ነው። በጣም የሚያምር ልብስ ነው። እንዲህ አርጋችሁ ቀለል አርጋችሁ አሰፍታችሁ መልበስ ትችላላችሁ። ሲሰራ ይኸውላችሁ እንግዲህ ይኸውላችሁ በጣም ነው የሚያምረው። ዋናው ልብስ ሲሰፋ ነውና ውበት አለው። በጣም ቆንጆ ልብስ ነው። መርጣችሁ ልበሱ። ሁሉም ዋጋቸው አንድ ነው። 15,000 ብር ናቸው። የሚያገናኘን ስልክ ይኸው እዚህ ጋር አለ። ሳምንት ስትመለሱ አዲስ ነገር ይዘን እንመጣለን። በያላችሁበት መልካም ጊዜ